የተደመሰሰ የቆሰለ ዛሬ አንድ ክፍለ ጦር 100 ጦር የለውም። 100 ጦር እንኳን የለውም። ይሄ በተግባር የተረጋገጠ ነው ጎበዝ። አብዛኛውን የጠላት ጦር ውስጥ ያሉትን ብሰሙ እየደወሉ የሚነግሩን አስወጡን፣ የመዋጋት ፍላጎት የለንም፣ ዓላማ የለንም፣ ትላንት ባሻጥር አስጨፈጨፈን፣ ዛሬ ደግሞ ከፋኖ ጋር ያኔ በየዱር በገደሉ አብሮን ሲዋጋ ከነበረው ወንድማችን ጋር ሊያጫርሰን እዚህ አምጥቶናል። አንድ የአብይ አህመድ ወታደር ፋኖን የመውጋት ስነ ልቦናዊ ዝግጅት የለውም፣ ብቃትም አቋምም የለውም። በዚህ አትጠራጠሩ። እናንተ ታውቁታላችሁ ከኔ በላይ፣ እኔም ስላየሁት ነው በሁሉም ግንባር። ስለዚህ ዓላማ እንዳለው ወታደር እያስፈራን ድላችንን የጀመርነውን የትግል ጎዳና ከአማራ አንስተን ታላቁ 4 ኪሎ ቤተ መንግስት እናስገባዋለን አይደለም? በስተመጨረሻ አብይ አህመድ የሚባል ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዴት እንደሚያዋርዳት እንዴት እንደሚያንቋሽሻት ብታዩ ከ2 ከ3 ቀን በፊት አዲስ አበባ ከተማ ላይ በጠቅላይ ሚኒስትር ጽሕፈት ቤት በሚል ቢሮ የሀገሪቱን ጳጳስና ሊቀ ጳጳሳትን ጠርቶ በርካታ ቀሳውስትን ጠርቶ እነዛ ልብ አድርጉ ሊቀ ጳጳስና ጳጳሳት የመጨረሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሪዎቻችን ናቸው። እነሱን ከታች አስቀምጦ ይሄ በላሰብ ሀገርን፣ ባንዲራን፣ ሰንደቅ ዓላማን፣ ኢትዮጵያን፣ ሕፃናትን የሚገለው አብይ አህመድ ደግሞ ከላይ ተቀምጦ ምን እያለ ያወራል? የእናንተ ገዳማት የእናንተ አብያተ ክርስቲያናት ወታደር እያሰለጠኑ እኔን ሊወጉ በገንዘብ እየከፈሉ እያደራጁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ቦታ ሲከፋን የምንጠጋ የምንሸሸግባት የምንጸልይባት ሰማያዊ ቤታችንን የምናዘጋጅባት ሳይሆን የወታደር ማሰልጠኛ እንደሆነች ክፉ መስሪያ እንደሆነች ለዓለም አቀፉ ማህበረሰብ ቁጭ ብሎ በሚዲያ ያስረዳል ጎበዝ። ይሄንን የሚያደርገው የሀገሪቱን የመጨረሻውን ጳጳስ ቁጭ አድርጎ ነው ፊት ለፊት። እነዛ ጳጳሶች እንዲህ እየተባሉ ቁጭ ብለው ይሰማሉ። ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማርከስ እንደፈለገ በዓለም አደባባይ ስሟን ማጠልሸት እንደፈለገ ድርና ማግ ሆና ኢትዮጵያን አማራን ያስተሳሰረችዋን ሰንደቅ ዓላማችንን ጠብቃ ይኖረችዋን ፊደል ቀርጻ ታሪክ ጀግንነትን ሀገር መንግስት ግንባታን ለዚህ ያበቃችዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማንቋሸሽ ብዙ ጥረት ሄዷል። እኛን ያበሳጨን ግለሰቡ አይደለም፣ ግለሰቡ ልማዱ ነው። እኛን ያበሳጨን ግለሰቡ አይደለም። እዛ ቁጭ ብለው 80 ሚሊዮን ኦርቶዶክስ የሚመሩ ጳጳሳት ናቸው። በነገራችን ላይ ከአብይ አህመድ በላይ ትልቅ ሞገስም መንፈሳዊ ሞገስ ይሄንን ህዝብ እምቢበል ብለው ቢገዝቱት 80 ሚሊዮን የኢትዮጵያ ኦርቶዶክስ እምቢብል አብይ አህመድ አንድ ቀን ስልጣኑ ላይ አይቆይም። ያ ስልጣን እንዳላቸው ያ አቅም እንዳላቸው ያወቁ ቁጭ ብለው ጳጳሳት በዚህ በላያሰብ በዚህ ኃጢአተኛ በዚህ ወንጀለኛ ግለሰብ ሲመከሩ አየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ስትባል አየን። ስለዚህ ለእምነታችን እንጸናለን፣ የምንታገለውም ለዚህ ነው። ለሀገራችን እንጸናለን፣ የምንታገለውም ለዚህ ነው። እንዲሁም ለህልውናችን ለአማራነታችንም እንጸናለን። በዚህ እንስማማለን። መነሻችን መዳረሻችን በዚህ መንፈስ እንዋጋለን። የሳሙኤል አወቀ ብርጌድ በጎንቻ ሲሶነሴ ወረዳ እናንተን እዚህ መተን በማግኘታችን ይችን አጭር መልእክት ለማስተላለፍ በመብቃታችን ይህንን የሚያህል ጦር አይተን እኛም ኮርተን በቀጣይ ከእናንተ ጋራ በመረጃ ቲቪ የእናንተን ገድል፣ ጀግንነት፣ ታሪክ፣ ባህል የምታደርጉትን ተጋድሎ ለመዘገብ ክብር በማግኘታችን በጣም ደስ ብሎናል። በነገራችን ላይ እዚህ ከመምጣታችን አንድ ቀን ቀደም ብሎ መንገድ ላይ ነበር። እነዚህ ጀግና ልጆች አብረውኝ የመጡት እዚህ በትንሹ 3 ሰዓት 4 ሰዓት በእግር እንጓዛለን። ስለዚህ 10 ይሁን 20 ሰዓት ብንጓዝ እናንተን ለማግኘት ይሄን ጦር ለማግኘት ስለሆነ እንኮራለን። ስላዳመጣችሁኝ የተናገርነውንም የተሰበሰብንበትንም ዓላማ በቀጣይ ተግባራዊ አድርጋችሁ
እንገናኛለን ብዬ አምናለሁ። እግዚአብሔር ይስጥልን። እናመሰግናለን።